ለህይወታችሁ ለስራችሁና በኪስ ቦርሳችሁ ውስጥ ያለውን የቀጣይ 100 ብር እይታችሁን ሊለውጥ የሚችል ታሪክ ልንገራችሁ። ይህ የ38 ዓመቱ የጽዳት ሰራተኛ የሆነው የማርከስ ሬኖልድስ ታሪክ ከክሊቭላንድ ኦሃዮ ነው። ለ12 ዓመታት ማርከስ የመተላለፊያ መንገዶችን፣ መጸዳጃ ቤቶችን አጽድቶ የቆሻሻ መጣያ ገንዳዎችን በመሃል ከተማ የቢሮ ህንፃ ውስጥ ባዶ አደረገ። ሰነፍ አልነበረም፣ ሞኝ አልነበረም። ህይወት ልክ እሱ ባሰበው መንገድ አልሰራም። ግን አንድ ዝናባማ ማክሰኞ ምሽት ሁሉንም ነገር ለወጠው፣ በ$20 ብቻ። ዛሬ የዚህን አስገራሚ ሰው ታሪክ ነግራችኋለሁ። በጣም አሪፍ ቪዲዮ እንድሰራላችሁ ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ነው። ወደ ባለ ታሪካችን ልመልሳችሁ። ማርከስ ፈረቃውን ጨርሷል። እኩለ ሌሊት ላይ ነበር። ለሳምንት የነበረውን የመጨረሻውን $20 ሂሳብ እያየ ብቻውን በተከራየው ክፍል ውስጥ ተቀመጠ። የቤት ኪራይ 3 ቀናት ብቻ ቀርቶታል። ልጆቹ አዲስ ጫማ ያስፈልጋቸዋል። ሚስቱ ለልጆቹ የምታቀርበው በቂ ምግብ አልነበራትም። በዚህም የተነሳ ማርከስ ውድቀት ተሰማው። በዚያ ምሽት ግን የተለየ ነገር ተፈጠረ። ወደ ዝናቡ ሲወጣ አንድ ሽማግሌ ከነዳጅ ማደያ ውጪ ተቀምጠው እየተንቀጠቀጡ ተመለከተ። ሽማግሌው ማርከስን ገንዘብ ጠየቁት። ማርከስ በእጁ ያለውን $20 ተመለከተ። ቸር ነበርና ሳይሰስት ሰጣቸው። ለምን እንደሆነ እንኳን ሳያውቅ ነበር። ሽማግሌው ቀና ብለው ተመለከቱት። ፈገግ አሉና ማርከስ የማይረሳውን 7 ቃላት ነገሩት። ትክክለኛውን በር ከፍተሃል። በማግስቱ ጠዋት ማርከስ እንደተለመደው ወደ ስራው ሄደ። ነገር ግን በውስጡ የሆነ ነገር ተሰማው፣ ቀለለው። ዋና ስራ አስፈጻሚዎቹ የሚሰሩበትን የላይኛውን ወለል እንዲያጸዳ ተመድቧል። ቢሮውን ሲያጸዳ በጠረጴዛው ላይ አንድ መጽሐፍ አስተዋለም። የሀብት ሳይኮሎጂ የሚል። በጉጉት ከፈተው። በውስጡ የሚደንቅ ማስታወሻ እንዲህ ሲል ይነበባል። ይህን ላገኘው ሰው ይድረስ። ይህ መጽሐፍ ሕይወቴን ለውጦታል። ከልብህ አንብበው ይላል። ማርከስ በፍጥነት ወደ ቦርሳው ከተተው። በየረፍቱ ሰዓቱ፣ በየምሳ ሰዓቱ፣ በየምሽቱ ያንን መጽሐፍ ያነባው ነበር። ገንዘብን፣ አስተሳሰብንና ዋጋን ከዚህ በፊት በማያውቀው መንገድ መረዳት ጀመረ። ዲግሪ አልነበረውም፣ ካፒታል አልነበረውም፣ ግን 2 ነገሮች ነበሩት፣ ጊዜና ተመስጦ። ከዕለታት አንድ ቀን ማርከስ የሆነ ነገር አስተዋለም። የጽህፈት ቤቱ ሰራተኞች የደረቅ ጽዳት አገልግሎታቸው ውድና አስተማማኝ አይደለም ሲሉ ቅሬታቸውን ገለጹ። ስለዚህ በራሪ ወረቀት ሰራ። ማርከስ አስተማማኝና ተመጣጣኝ ዋጋ የልብስ ማጠቢያ አገልግሎት፣ ፈጣን፣ ተስማሚ፣ $5 ብቻ የሚል። በየረፍቱ ላይ በራሪ ወረቀቶቹን በተናቸው። በጥቂት ጊዜም 4 ሰዎች ለማርከስ አገልግሎት ፈልገው ደወሉለት። $40ም አገኘን። ገንዘቡን በልብስ ማጠቢያ ቦርሳዎች፣ በሚታጠፍ ጠረጴዛና በቀላል ድረገጽ ላይ መልሶ አዋለ። ከ2 ሳምንታት በኋላ 12 ደንበኞችን ሳበ። በ3ኛው ወር ማርከስ በሳምንት $1200 ያገኝ ነበር፣ ከቤት ተጠባቂ ደሞዙ የበለጠ። ቀናትን በጽዳት ሰራተኛ፣ ምሽቶችንና ቅዳሜና እሁዶችን በልብስ ማጠቢያ ሥራ በትጋት መስራት ተያያዘ። በሁለተኛው ዓመት የጽዳት ሥራውን አቁሞ በመሃል ከተማ አቅራቢያ ሱቅ ከፈተ። በ5ኛው ዓመት በ4 ከተሞች ውስጥ ፍራንቻይዝ ነበረው። ገቢውም $2.4 ሚሊዮን ነበር። እናም ይህ ሁሉ የተጀመረው የነበረው በ$20 በአግባቡ ለትልቅ ዓላማ ስለዋለ ነው። ሰዎች ማርከስን እንዴት ሀብታም እንደሆነ ሲጠይቁት ፈገግ ይልና ገንዘብ ሕይወትን የሚቀይረው ዋና ነገር አይደለም፣ ምንም ሳታገኝ ያለህን በመጠቀም ሀብትን ማባዛት ነው ትልቁ ነገር ይላቸዋል። ማርከስ ጊዜዎችን አልጠበቀም፣ ራሱን አስተማረን። መጀመሪያ የሰዎችን ችግር ተመልክቶ አጠና፣ በኋላ ያን ችግር ፈቶ ሌሎችን አገለገለ። ነገር ግን ከሁሉም በላይ አስፈላጊ የሆነውን ምንም የሚሰጠው ነገር ባይኖረውም ሰጠ። ያ ነጠላ ድርጊት ሁሉንም ነገር ከፍቷል። ዛሬ ማርከስ በዝቅተኛ የኑሮ ደረጃ ላይ ያሉ ወጣት ሥራ ፈጣሪዎችን ይመክራል። እሱ የንግድ ችሎታዎችን፣ አስተሳሰብንና ብልሃትን ያስተምራቸዋል። እሱ እንዲህ ይላል፣ እኔ ድሃ እንደሆን ካስብ ነበር፣ ነገር ግን ትክክል አልነበርኩም። አንድ ጊዜ ሐሳቤን ቀይሬ ገንዘብ ተከተለኝ። እሱ በሚያምር ቤት ውስጥ ይኖራል። ልጆቹ ወደ ምርጥ ትምህርት ቤቶች ይሄዳሉ እና ከየት እንደመጣ አልረሳም። በቢሮ ግድግዳ ላይ የ$20 ቢል እንኳን አዘጋጅቷል። እርግጥ ተመሳሳይ አይደለም፣ ግን ለማስታወስ ያክል ለሌላ ሰው የምትከፍተው በር የሚከፍትል ሊሆን ይችላል። ስለዚህ በኪሳችሁ ውስጥ ትንሽ ገንዘብ ይዛችሁ ከተቀመጣችሁ ሕይወታችሁ እንዴት መለወጥ እንዳለበት እያሰባችሁ ይሁን። ዝም ብላችሁ ገንዘብ በኪሳችሁ አትያዙ። ኢንቨስት አድርጉ፣ ስጡ፣ ተማሩ፣ ጀምሩ። ምክንያቱም የእናንተ ግኝት በባንክ ውስጥ ሳይሆን በልባችሁ ውስጥ ሊሆን ይችላል። ውድ ቤተሰቦቼ
ቪዲዮን ከወደዳችሁትና ከጠቀማችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። መልካም ቀን ይሁንላችሁ።